ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ እንደምታዩት አስጌ ደንደሾን እንደ ወንድማዊ ምክር እኔ ማኛውም የኢትዮጵያ ሕዝብም አንድ ላይ ሆነን ሀዘን ላይ ሙዚቃ አይሰራም አይጨፈርም ብለን ቃል በቃል ነግረነዋል። እንግዲህ በምታዩት መልኩ ወንድሞቻችን አክብረውን ልጅ ማይክ አልሰራም። በነገራችን ላይ ልጅ ማይክን የምትወቅሱ ሰዎች ልጅ ማይክ አልሰራም። ታደለ ሮባ አክብሮን አልሰራም። እንደምታዩት ሳሚዳን ወንድማችን፣ ቴዶ፣ ዮማሪዮስ፣ ራሄል ጌጡ እንዲሁም ብዙ ሰዎች ቴዶ ምላችሁ ቴዲ የሚባለው ዋና አዘጋጅ የነበረው አልሰሩትም። እንዲሁም እነ ሰይፉ ፋንታሁን፣ አርቲስት ሄኖክ ድንቁ፣ ሌሎችም ሰለሞን አርቲስት ሰለሞን፣ ሌሎቹም መልካም ነገር አድርገዋል። ስለዚህ ያንን አክብረውን ያደረጉ የህዝብ ልጆችን አመስግነን እያለ እሱ ግን አይመለከተኝም በዚህ ጉዳይ ጨፍራለሁ ምንም አታመጡም ካለ በኋላ አሁን ፌስቡክ ላይ ብታዩት እያለቀሰ ነው የሚገኘው። እንዲያርጌ እንዲሆኜ በዚህ ወጥቶ በዚህ ገብቶ ዘፈንን አንፈልገውም። መጀመሪያ ነበር ምን ይባል መሰለ፣ አሁን ምን ያደርጋል ድስት ጥሎ ማልቀስ ነው። መጀመሪያ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥሎ ማልቀስ ይላል ያራዳ ልጅ ሲተርት። አንተም ሲነገር የህዝብን ድምፅ ብትሰማ ኖሮ ይሄ ሁላ ወቀጣ አይደረስብም። ወቀጣው የደረሰው ደግሞ እውነትን በተመሰረተ ነው። ስለዚህ እዚህ ጋር እንደምታዩት እነ ጆን ዳንኤል ወንድሞቻችን፣ ሌሎቹም በጣም ቡጃ በጣም ወደው ወንድሜ ነው። እነ ዩቲናስ፣ እነ ራቹ፣ ሌሎችም ያሉበት ወንድሞቻችን እናቶቻችን ባሉበት እነ ፍዮናም ነበሩ። እዚህ ላይ አሰባስበው ለጋሞ ቤተሰቦች በመሬት መንሸራተት ለሞቱ አሰባስባለሁ ብሎ ይሄ ሌባ አስጌ ደንደሾ ገንዘቡን እንዲያውም ጆን ዳንኤል ቤት ነበረ፣ ከሱ ቤት ይወጣና በእኔ ቤት ካልሆነ ብሎ በሱ ቤት እነ ጆን ዳንኤል እነ ዩቲናስ ሌሎችም ቁጭ ብለው ነራችሁ ሲያሰባስቡ ቆይተው ቦታው ድረስ ደርሰው ያንን ካደረጉ በኋላ ገንዘቡን አጅሬ ቆርጥሞታል። ደረሰኝ ላክ ሲባል ምንም አይነት ደረሰኝ ማስረጃ አላከላቸውም። እና የጋሞ ህዝብ ይህንን ወንበዴ ገንዘባችሁን በሙት ተሳልቆ የሙታንን ገንዘብ የበላ ሌባን ምን ታደርጋላችሁ? ለህግ ታቀርባላችሁ። ሌላው ምንድን ነው? በኢንቨስትመንት ብሎ ቦታው የት መሰላችሁ የሚባለው ሲቃላ የሚባል ቦታ ላይ አርባ ምንጭ መሀል ዋና ቦታ ላይ 1500 ካሬ ሜትር በሰው አድርጎ ወስዷል። ይህን የወሰደው መሬት እስካሁን አጥሮት ምንም አልሰራበትም። እንዲሁም ብዙ ነገሮችን ከስሯል። ለምንድን ነው የከሰረው? ውስጥ መጥፎ ነው። እያገጠጥክ ምን እያልክ በውስጥ የምትሰራው ግን ተንኮልና መሽገር ሰው ነው። በውጭ ስታይ ሰው ትመስላለህ፣ በውስጥ ግን ብዙ የበደልካቸው ገንዘባቸውን ወስዳ ያልሰጣቸው ብዙ ሰዎች አሉ። የስረጋ ቤትም ተዘግተዋል። በምን ምክንያት እንደሆነ የምታውቀው ይመስለኛል። ስለዚህ አሁንም ምንድን ነው የማስተላልፈው መልእክት 1500 ካሬ ሜትር ከዛ ቦታ ላይ የተነሱ ምስኪን ሰዎች ደሃ ሰዎችን ቤት ሰጥቻቸው ሆቴል ሰራበታለሁ ብሎ ሲበጠረቅ የነበረ ሰው እስካሁን ድረስ ወዳጁ ማን ይባላል መሰላችሁ? የዛ ርዕሰ መስተዳድር ስሙ ጥላሁን ከበደ፣ የጋሞ ርዕሰ መስተዳድር እሱ ነው ይህን ነገር ያስረከበው። ስለዚህ እስካሁን የተሰራበት ነገር የለም። ህዝቡም እዛ ላይ የነበረው ሰዎች ተፈናቅለው ይገኛሉ። ስለዚህ ያንን መሬት ለህዝብ እንዲመለስ ጥያቄ አቀርባለሁ። የህዝብ ነው፣ ህዝብ ይመለስ። ወይም ደግሞ ሌላ ኢንቨስተር መጥቶ የሚሰራበት ቦታ ላይ ሰርቶ ለህዝቡ የሚጠቅም ነገር ቢያደርጉበት መልካም ነው ብዬ አስባለሁ። ስለዚህ የጋሞ ህዝብ የሆናችሁ አርባ ምንጮች እኔ በጣም ነው የምወዳችሁ ማከብራችሁ። ደቡብን በጠቅላላ የምታውቁት ነገር ነው። ስለዚህ ይህን ሰውዬ ስለዛ ወገኖቻችንን ገንዘብ የበላበትን አንቃችሁ ለህግ እንድታቀርቡት ስል እጠይቃለሁ። ነግረንህ ነበረ፣ ተው ብለንህ ነበረ፣ አልሰማ ብልሃል። ጉድን እያንዳንዱ አምጥቶ ዘርግፎልኛል እና ሰላማችሁ ይብዛ። በዚህ አጋጣሚ ድምፅ የሆናችሁ በሙሉ ለኦርቶዶክስ ተዋህዶ እጅግ አድርጌ አመሰግናለሁ። ክበሩልኝ። መልካም ጊዜ ይመቻችሁ። አድርሱልኝ፣ ለአርባ ምንጭ መስተዳድር አድርሱልኝ፣ ለጋሞ። ስለዚህ ይህን መሬት መጀመሪያ አስመልሱ። የህዝብ ንብረት ነው። ሁለተኛ ገንዘቡን የተዋጣውን በሚሊዮኖች የተዋጣውን ገንዘብ ይሄ ሰውዬ በልቶታል። ያንን ነው ምላችሁ።
ክበሩልኝ። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር ሰላም ነው? ክብሩ ይስፋ እናትና ልጁ። እንግዲህ በምስራቅ አርሲ ዞን ላይ በተደረገው ጭፍጨፋ ላይ ዋናው ተሳታፊ ማን ነው? ዋናው ምን እያደረገ ያለው ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከናሌ ይባላል። የምስራቅ አርሲ ዞን የብልጽግና ጽህፈት ቤት ኃላፊ ነው። ይህ ሰውዬ ከነጀዋር ጋር እጅና ጓንት ሆኖ የሚሰራ ነው። ስለዚህ ከውስጥም ከውጭም ጠላት አሉ ሲባል ኢትዮጵያ ላይ ቀላል አይደለም። አርሲ ላይ ጀዋር መሐመድ ምን አይነት ችግሮች ሲፈጥር እንደነበረ ማንም የቅርብ ጊዜ ትውስታ ነው። አጫሉን በግድያ አስመልክቶ ሙሉ ለሙሉ የክርስቲያኖች ተመርጦ ክርስቲያን፣ ኦሮሞ ሆነ ሌላም ብሔር ሆነ ጭፍጨፋ ተደርጎ ሬስቶራንታቸው እንዲቃጠሉ አድርጎ ጀዋር መሐመድ ሲሰራበት የነበረ ጉዳይ ነው። እንዲሁም ይሄኛው አሁን በሚደረገው አርሲ ላይ በሚጨፈጨፈው ህዝብ ላይ ዋና ሆኖ እያስጨፈጨፈ ያለው ጀማል ከናሌ ይባላል። የብልጽግና የምስራቅ አርሲ ዞን ዋና የጽህፈት ቤት ኃላፊ ነው። ስለዚህ ይሄኛው ቀንደኛ ከዛ ቦታ ላይ እስካልተነሳና የተሻለ ሰው እስካልመጣ ድረስ ምን ይቀጥላል? የኦርቶዶክስ ቤተክርስቲያን መውደም፣ እንዲሁም ልጆቿ ምን መገደላቸው አይቀርም። ስለዚህ እያንዳንዳችሁ ወንድምና እህቶቼ ይህን ኢንፎርሜሽን ሼር፣ ኮፒ ሊንክ በማድረግ እንደዚህ አይነት ወንጀለኞችን ብዙ ሙስሊሞች ጨዋዎች አሉ ማቀው ብዙ ጨዋ ሙስሊሞች ብዙ መልካሞች ከኦርቶዶክስ ጋር ከሌላውም ክርስቲያን ጋር ከንጹሃን ጋር ለምን ተገደሉ ብለው የሚያለቅሱ ሰዎች አሉ። ግን እንደዚህ አይነት ደግሞ አረመኔዎች ዋናው ቦታው ላይ ተቀምጦ ሲያስጨፈጭፍ የሚውለው ይሄ ነው። የሚገርማችሁ ያ ኢንፎርሜሽን ደርሷቸው መከላከያ ልከው ነበር። ይሄ ነገር ከመፈጠሩ በፊት ሲልኩ ይሄ አጭበርባሪ ሌባ በደንብ አስደግሶ በሬ አብልቶ በደንብ አብልቶ ፈታርጓቸው አረ ምንም ችግር የለም ብሎ ልኳቸው 2 ቀን በኋላ ነው ይሄን ያስደረገው። ይሄን መንግስት አቃላችሁ እንደሆነ ምንም ችግር የለም ብሎ መከላከያን መልሷቸው ይሄ ነገር አፕል ሊሆን ነው ተጠንቀቁ መረጃ ደርሶናል ብሎ ሲባል ቀጥታ ሲመጡ ድግስ ነው የጋበዛቸው። በሬ አርዶ ከጋበዛቸው በኋላ እነሱን ሸኘ። እነሱ ከሄዱ በኋላ የሚፈልጋቸው ሰዎች መጡ፣ ቤተክርስቲያንን አቃጠሉ፣ የሚፈልጉትን ህዝብ ገድለው ሄዱ። ይሄ ነገር የሚያስደርገው ዋናው ጀማል ከናሌ ይባላል። ስለዚህ የብልጽግና ጽህፈት ቤት ኃላፊ ነው። ከመንግስት ጋር ተመሳጥረው የሚሰሩ ሰዎች እነ ጀዋር መሐመድ እዚህ ጉዳይ ላይ በደንብ ባሉበት ይህን ህዝብ እንዲያውቀው መረጃ የደረሰኝን እነግራለሁ። እኔ መረጃ የሚሰጠኝን አልናገርም። እንደምታውቁት ሁልጊዜ ማናቸውም እውነተኛ መረጃ የሚያመጡ ወንድምና እህቶቼን ማናቸውም ስም ዮኒ ማኛ ጋር አይጠቀስም። ማናቸውም መረጃውን ብቻ አቀርባለሁ። በዛ ጉዳይ ላይ የምትሰሩትን ስራ ስሩ፣ በርቱ እላለሁ። አንተ ምንም ያላጠፉ ንጹሃንን ደም እጅ ላይ አለ። ምንም ያልበደሉ ምንም ያላደረጉ ከፖለቲካ ያልተገናኙ ንጹሃን ላይ የሚኖሩ አርሲ ላይ ለዘመናት የኖሩትን እንዲሁም ከ100 ዓመት በላይ የሆነ የቅዱስ ገብርኤል ቤተክርስቲያንን አቃጥለሃል። ስለዚህ ፍርዱን ታገኘዋለህ። ሰላማችሁ ይብዛ። እግዚአብሔር ከሁላችን ጋር ይሁን። አንፋታ።